አስወጪኝ አለ። ምን አይነት ብር ነው የገባው? እኔ አስወጪኝ በቃ ዋንዴ። ኧረ በማለት ላችኋለሁ ማለት ነው። የዛሬ ቪዲዮ የሚሆነው ጓደኛ አጼ ቤት ነው ያለሁት የሚገኘው ማለት ነው። አጼ በአጋጣሚ የለችም፣ ወደ መርካቶ ዕቃ ልታመጣ ሄዳለች እና እኔ ቤት ጠብቅሻለሁ ብያት ነው እሷ ቤት ያለሁት ማለት ነው። ግን እዚህ ስጠብቃት የመሪካሳ ወንድምን ጠርቼዋለሁ ማለት ነው። እሱን ፕራንክ ለማድረግ ማለት ነው ተዘጋጅቼ እገኛለሁኝ። እሱ ምንድነው የምለው አጼ ቤት ነው ያለሁትኝ እና ፈልገን ነው እለዋለሁ ማለት ነው። እና እሱ ሲመጣ ግን እሷ የለችም፣ እኔ ነው የሚያገኘው። የማሳየው ደግሞ ሪያክሽን ምን አይነት እንደሆነ ሲያይ ምን አይነት ሪያክሽን እንደሚያሳየን አብረን እናያለን ማለት ነው። አብራችሁ ይቆዩ። ቆይ አሁን እደውልለታለሁኝ። እስኪ አብረን እንከታተል ቀጣዩ ቪዲዮ። ሄሎ እሺ፣ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። የአጸደ ጓደኛ ነኝና የአጸደ ጓደኛ ያዚ የእሷ ጓደኛ ነኝና እንዳጋጣሚ እሷ ጋር ነው ያለሁትኝና እሷ ጋር ፈልገን ነበረ። በአጋጣሚ ለሆነ ጉዳይ መምጣት ትችላለህ? አዎ እሷ ናት የፈለገች፣ ግን እኔ አጋጣሚ እሷ ጋር ስለሆንኩኝ ፈልገን ነበረ። አዎ አጸዴ ጋር ነው ያለሁት። አጸዴ ቤት ነው የምገኘው። ስለፈለግን ነው ለአስቸኳይ ጉዳይ እና መገኘት ትችላለህ? አዎ በሰላም ነው፣ በሰላም ነው። እሺ እሺ፣ እንጠብቅሃለን። እየጠበቅንህ ነው። እሺ አመሰግናለሁ። እሺ መካቾቼ እንደምታዩት ጠርቼዋለሁኝ። እሺ ብሎኛል። ብቻዬን ነው የሚያገኘኝ እዚህ ቤት ውስጥ። እሱ አይጠብቀውም። ምን አይነት ስሜት እንደሚኖር አብረን እናያለን ማለት ነው። እኔ የማሳየው ሪያክሽን ለየት ባለ ባልጠበቀው መንገድ ነው ማለት ነው። እስኪ እንግዲህ አብረን እናያለን። ብቻ እኔ ራሱ ጨንቆኛል። እሷም የለችም። እሱንም ለመጀመሪያ ጊዜ ነው በቃ አላውቅም። ግን በቃ እስኪ አብሬ ላሳያችሁ በሚለው አብረን እናያለን። ቪዲዮውን አብረን እንከታተል ብሏል ማለት ነው። እስኪ ላንስ። ሄሎ እሺ፣ ቅንዱ ደረስክ እንዴ? ኦኬ ደርሰሃል? እሺ እሺ እሺ፣ መጣሁኝ። እሺ እቀበላለሁ። እሺ እሺ። እንግዲህ ተመልካቾቼ ደርሷል ማለት ነው። አላቅም ምን እንደሚፈጠር። እኔ በጣም ነው የፈራሁት። ምን እንደሚፈጠር ብቻ አላቅም። ብቻ ልቀበለው ደርሷል። አሁን ልሄድ ነው። ከዛም በኋላ ያለውን ደግሞ አብረን እናያለን። አባችሁ ሰላም ሰላም፣ እንዴት ነህ? አለን ሰላም ሰላም፣ እንዴት ነው? ሰላም አለን። እግዚአብሔር ይመስገን ደህና ነኝ። እንዴት ነው? አለን ግባ። እሺ አጸደ ናግባ። እንዴት ነሽ? እዛች ጋር አጸደ ትመጣለች ትመጣለች ማለት ነው። ትመጣለች። አሁን ወጣ ብላ ነው ለገበያ አለው ብላ ነው ልጅ። አሁን ልክ ነህ። አዎ ትመጣለች፣ ግን እስከዛ አረፍ በል። እዚህ ትመጣለች እኮ እስከዛ ድረስ አረፍ በል። አይ እኔ እኮ አዲስ ስራሽ ትመጣለች። አዎ አይደለም በርስ ይዘጋጀበት ከረጋ ይጨርሻ። አዎ አጸዳለሽ እኮ የመጣሽ አጸዳለሽ ነው እኮ ልክ ነህ ማለት ትመጣለች፣ ግን እስከዛ ድረስ አረፍ በል። እኔ እዚህ ብቻ በእውነት ችግር አለው እንዴ? አሁን ትመጣለች እኮ ምንድን ነው አብሮ ምንድን ነው? እኔ ገረው ቦታኛል እውነት። አይ ችግር የለውም ማለት እኔ እንደዚህ አይነት እንትን ስለምወድ ነው እንደዚህ አድርጌ ጠፋ። ችግር የለውም ቁጭ በል ማለት። አይ እኔ ብቻ አይደለም ማለት አይ ቁጭ አለ ችግር አለው ቁጭ አለ እንዴ? ምን እሷ እስከምትመጣ እኮ ነው ትንሽ አርፍ ብለን ወደ እሷ ላይ እንደዚህ አርሽ ማለት እኔ ደስ ነው የሚለኝ ለራሴ ነው። በቃ እንደዚህ ቤት እንደዚህ ዲኮር ሲሆን ደስ ይለኛል። ለዛ ነው እኔ እኮ አይደል መሄድ አለብኝ። አሁን ያልተመጡት እንዴ ምን ችግር አለው? እንዴ ምንም እኮ ኖርማል ነው። አልሸከመልኝ እንዴ ችግር አይደለም። ቆይ እዚህ ጋር ቆሻሻ እኮ እንጠብቃለን። እኔ ስለከማት ነው ችግር አለው። እኔ እኮ አይደል ብለሽ ነው ያመጣሽኝ እኮ አጸደ። አይ ትመጣለች። አሁን በጣም ነው ሱቅ። አይ እንዴ
ምን ችግር የለውም እኮ አንቺ ታሳልፊ አንቺ ታሳልፊ። አይ ችግር የለውም ነው እናውራና እስከምትመጣ ድረስ ከተመጣለች እሷ ፈልጋ ነው ማን ቦታ ፈለገች እንዴ ታዲያ? አንቺ ያለሽ ቡና ምን ይቀራል? አንቺ ያለኝ እኮ ስለምትመጣ ነው ቡና ያቀረብኩት እና ይሄ ደግሞ ሲሞሪ ነው ደስ ይላል። ኦይ እኔ ተደላያትም ደውል ወጣኝ እኔ አልቀመጥም እዚህ ችግር አለ። አራሶች እንዴ እና ብለን ከለን ፈልገን እኮ ነው የመጣው እኮ ለምንድን ነው አፍራው ሲሆንኛ ነው ማለት ምንድን ነው? ቁጭ ብለን ነው የምናወራው። እሺ ቁጭ ብለን ነው ምንድን ነው የፈለግሽ? አይደለም እኔ አጽም ናት ፈለገች እሷ አጸደ ናት ፈለገች። እሺ ግን ሱቅ ደርሳ እስከምትመጣ ቁጭ ብለን እናወራ። አይ ቁጭ አለ በጣም ደስ አይልም እንደዚህ ነው ስታየው? አይ ደስ አይለኝም እንዴ እኔ ደስ በማይለኝ ነገር እንዴት ነው ደስ ይለኛል? ደስ በማይለኝ ነገር ምን ደስ እንዴት ይለኛል? እኔ ቤት እንደዚህ ሆኖ ሲመጣ በጣም ነው የሚያምረው። እኔ አልፈልግም ነው ትናንት ብለን ነው አንቺ እኔ ጤነኛ አይደለሽም። እኔ ያጸደድልኝ እኔ አልፈልግም እኮ ትመጣለሽ። እኔ ወንበር ላምጣ እዚህ ውስጥ አልቀመጥም። እና የት ነው የምትቀመጠው? እሺ አጼ ልትመጣ ልትቀመጥ ነው። እሷ ካለ ይቀመጣል። እስከዛ በረንዳው ስትመጣ እንገባለን። ወንድምነህ ብዬ አክብሬ እዚህ ጋር እንደዚህ አድርጌ ጠብቄ አልፈልግም። በረንዳ ነው ቁጭ ብለህ እሷ ሰምተዋል። መጣጣን የገባሁት አንቺ እኔ አልፈልግም። እዚህ አልቀመጥም እኮ እሷ ናት ፈለገች። ወይ አንተ አልቀመጥም። አስወጪኝ እንዴ! የሰው ሲያበር ነው እንጂ ከማዋረድሽ እኔ አንቀርግ ያዘች ከማዋረድሽ ልቀቂ። አንቺ ስነ ስርዓት ይሉሽ ያረመ መድኃኒዓለም እንዴ! ያለች ነገር ስላለሽ ቁጭ በል እሺ። እዛ እኔ ቁጭ አልልም። ቁጭ ብሳል እንዴት ቁጭ እላለሁ? ለምንድን ነው ቁጭ የምልህ? እኔ ቁጭ አልልም ካልኩ አልኩ። አንድ እዚህ ግግምታ በቀኝ እሺ። ምንድን አሁን መጣ እንደዚህ ቆመ መሄድ ነው ያለብህ? አጠገብ ስትመጣ ደግሞ እኮ እሺ ትመጣለች ነው ማለት ነው። ኧረ ወይኔ ቁጭ አልልም። አንቺ አሰቢም እንዴ? እኔ ቁጭ አልልም። እኔ ቤት ይላል ነው ልቀቂ። እሺ ቁጭ በል። እኔ እንደዚህ አሳምሬ ማለት አጸደናት የጠራችን ናሽ ቁጭ በልና እውነታውን
ቁጭ በል አሁን ተረጋጋ። ፍራሽ መሆኑን እንዳወቅ ተረጋጋ። እኔ እራሱ በጣም ነው የደነገጥኩት። ምን አይነት ብቻዬን አስበዋል። እንደዚህ ሳደርግ በቃ ኮብኛል። እና ለምን ያሰብኩት ያው አጸድና ተጠራችን ፈልጋ ማለት ነው። እና ያው እሷ ገበያ ሄዳ ነው እስከምትመጣ ድረስ እንትን አልኩኝ። በቃ ይሄን ሀሳብ አመጣሁት። በቃ ማለት እሷ እስከምትመጣ ድረስ እንደዚህ አድርጌ እንደዚህ ባደረገው እስኪ ምን አይነት እንትን ይሰማዋል የሚለውን ሀሳብ ሰውነት ያሁን ራሱ እናቴ ሰውነት እንደምትፈራ ስላወቅኩኝ ነው። እና እኔ ራሱ ጨነቀኝ ላስገድድ በቃ እንትን አልኩኝና ግን ተሳክቶልኛል። ጋይስ ተሳክቶልኛል። ራሱ የሆነ ውስጤ ቢፈራ በቃ የሆነ ልለው ችያለሁ ማለት ነው። እና በጣም ተጨንቋል። በቃ ያልጠበኩም ማለት በጣም ይከብዳል ማለት ከብዶኛል። እኔ ራሱ እንደዚህ ለማድረግ ይከብዳል። ግን እስኪ ምን ይሰማል የሚለው ነበረ። አሁን ዘና በላይ ፍራንክረው ተመልካቾች ዛሬ በእንደዚህ አይነት ሁኔታ ተገኝቼላችኋለሁ ማለት ነው። ሁላችሁም ያው እንደተደሰታችሁ አምናለሁ። ክንዱ እንግዲህ እንደምታዩት አሰደከለች ዞር ቢል ብሎ በቃ ግግም ብሎብኝ መጨረሻ ላይ ቶሎ ፍራንክ መሆኑን አሳውቂዋለሁ ማለት ነው። ይከብዳል፣ ያስፈራል እና ያምራት እየቆረጥኩ ታብሌት ብሎ ነው ጋይስ ያመለጠው። እና ስማ ደግሞ ባጫኩ መሰለኝ ይቅርታ በጣም ይቅርታ ማለት እኔ እውነታውን ለመናገር አስበዋል። በጓደኛዬ ቤት እሷ ጠርታህ እና ፈልጌ ነው ብላ ጠርታህ እኔ በእንደዚህ አይነት ነገር ስቀበል ከወንድ ይላል በጣም የደነገጥኩኝ እንደስ አይ ለማንኛውም ተሳክቶልኛል። እውነት በቃ ተሳክቶልኛል። እሱ ማስደንገጥ ነበረ። እሺ ጋይስ እናመሰግናለን። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ። ሰላም ሁኑ።